እነሆ የስብከተ ወንጌል አገልግሎት። እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም። የቅዱስ ዮሐንስ ወንጌል ምዕራፍ 15 ከቁጥር 16 እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ በብሉይ ኪዳን በነቢያት አፍ ያናገረውን በነቢያት ልብ የመከረውን ይፈጽም ዘንድ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ በዚች ምድር 33 ዓመት ከ3 ወር ተመላልሷል። በኪደተ እግሩም ቀድሷታል። በገቢረ ታምራትም ድውያንን ፈውሷል፣ ሙት አስነስቷል፣ ብዙ ነገሮችን አድርጓል። በእነዚህ መካከል ላይ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ቀጥታ ወደ ጾም ሄደ። ከጾመ በኋላ ደግሞ መዋዕለ ጾሙ ሲፈጸም ቀጥታ ወደ ትምህርት ማስተማር ነው የገባው። ወደ ምድረ እስራኤል ገብቶ ትምህርት ታምራትን የጀመረው። በዚህ በትምህርትና በታምራት መካከል ግን 12ቱን ሐዋርያት መርጧል። ማንም መርጧል? 12ቱ ሐዋርያትን መርጧል። 72ቱ አርድእትን መርጧል። 36ቱ ቅዱሳት አንስት መርጧል። በድምሩ 120 ቤተሰብ ይሆናሉ። እኒህ 120 ቤተሰቡ መድኃኒታችን ኢየሱስ ክርስቶስ ከሚውልበት የሚውሉ ከሚያድርበት የሚያድሩ የእጁን ታምራት የቃሉን ትምህርት እየተመገቡ የሚኖሩ ናቸው። እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም የሚል ቃል አስቀድሞ ለሐዋርያት ነው የነገራቸው። ነገር ግን ቃሉ ለሐዋርያት ይነገር እንጂ እስከ ዕለተ ምጽአት ለሚነሱ ምእመናን ነው፣ ለአማንያን ነው። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃሉም ሕያው ስለሆነ ይቀጥላል። ስለዚህ እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም ሲል ምን ማለት ነው ብለን ስንፈልግ ወደ ጥንተ ፍጥረት መሄድ ያስፈልጋል። ወደ ጥንተ ፍጥረት በምንሄድበት ሰዓት ይህን ዓለም ልፍጠር ብሎ አሰበ አለ እንጂ ይህን ዓለም ፍጠር ብሎ የመከረው የለም፣ የነገረውም የለም፣ ያማከረውም የለም። ከፈጠረው ፍጥረት ሁለቱን ስሙን ሊቀድሱ ክብሩን ሊወርሱ የፈጠራቸው በሰማይ መላእክት በምድር የሰው ልጅ ነው። ስለዚህ የሰው ልጅ ክብሩን ልንወርስ ተፈጥረናል፣ ስሙን ልንቀድስ ተፈጥረናል፣ ለምስጋና ተፈጥረናል፣ ለክብር ተፈጥረናል፣ በጸጋው ልናድግ በጸጋው ልንመላለስ ተፈጥረናል። ስለዚህ ይህንን የፈጠረውን ፍጥረት ደግሞ የተሰጠውን ልጅነትና የተሰጠውን አደራ የተሰጠውን ሕግ በማፍረሱና በመጣሱ ልጅነትን አስነጥቆ ስለነበረ መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መጣና ሐዋርያትን ደግሞ መረጠ። በኃጢአት ወድቀን ስንባዝን 5500 ዘመን በመከራው ስንኖር እርሱ ግን ተገኘና ከመከራው አዳነን። ዓመተ ፍዳ ዓመተ ኩነኔ ተብሎ ይጠራ የነበረውን ዘመን ዓመተ ምሕረት ብሎ የምሕረት ዓመት ብሎ ቀየረልን። ስለዚህ መረጠው አለው። ከቁጥር 15 ላይ እንዲህ ይላል፣ ከእንግዲህ ወዲህ ባሪያዎች አላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ይላል። እውነት ነው። ልጅ ከሆነ ግን ሊያውቅ ይችላል። አንድ በገንዘብ የተቀጠረ አገልጋይ ሰዓቱና ጊዜው ሲደርስ ወይ ዓመታቱ ሲደርስ ጥሎ ሊሄድ ይችላል። ያን ጊዜ ምስጢር ስለሚያወጣበት አይነግረውም። ነገር ግን ልጁ ከሆነ ግን ልጁ ነውና ምስጢር ያስተምረዋል፣ ትምህርት ያስተምረዋል፣ ከምስጢሩም ያካፍለዋል። ስለዚህ ልጆቼ ብያችኋለሁ እንጂ ባሪያዎች አይደላችሁም አለ ሐዋርያትን ለጊዜው። በኋላ ግን ለሰባ አርድእት ነው። አሁን ግን እኔና እናንተን ነው ምእመናን። ማንና ማንን? እኔና እናንተን። ስለዚህ አሁን እኛ የማን ልጆች ነን? የእግዚአብሔር ልጆች ወይ እግዚአብሔር ባሪያዎች፣ የእግዚአብሔር ልጆች፣ የእግዚአብሔር አገልጋዮች፣ በስሙ በቤቱ የምንሰባሰብ በተቀደሰው አውደ ምሕረት የምንቀመጥ ማንም ሊቀመጥበት በማይችለው እርሱ ባለቤቱ ባወቀ የሚያስቀምጠን ስለሆነ ባሪያዎች አልላችሁም አለ። ስደተኞች አልላችሁም፣ መጻተኞችም አልላችሁም፣ ልጆች ናችሁ አለ። ልጆች ናችሁ አለ። እውነት ነው። ከገነት መውጣት መሰደድ ነበረ። ተሰዶ ሲባዝን የነበረ በመጻተኝነት የነበረውን እርሱ ግን መልሶ ከስደት መልሶ ወደ ርስቱ አቅርቦን ሥጋውና ደሙን ሰጥቶ ይህን ብሉና ጠጡ ገነት መንግሥት ናት ትገባላችሁ አለ። ስለዚህ ምእመናን የእግዚአብሔር አገልጋዮች የእግዚአብሔር ልጆች ልንባል ተፈጠርነን እንጂ ባሪያዎች ልንባል አልተፈጠርንም አለ።
ጊዜውን አድርሶ እንደሚሄድ አገልጋይ አልተፈጠራችሁም አለ። ለዘላለም በሥጋ በደሙ ጸንታችሁ ልትኖሩ ጸንተን መገኘት አስፈላጊ ነው። ስለዚህ የመረጠን እሱ ስለሆነ ማለት ነው። መርጦም ያስቀመጠን ሥጋውን ደግሞ እንድንበላ የመረጠን። እናንተ ግን ዓለም የመረጣችሁ ወይም ከዓለም አይደላችሁም። ዓለም እንደሚሰጣችሁ እንደሚመርጣችሁ ምርጫም አይደለም። ዓለም ጠዋት መርጦ ማታ ላይ እንዲሻር ሲያደባብ ወይም አድማ ሲፈጥርብህ ያድራል። እግዚአብሔር ግን መርጦ ሲያስቀምጠን በራሳችን ወይ በዲያብሎስ ተታለን ካልወደቅን በስተቀር ሁልጊዜ በምርጫ ውስጥ እንኖራለን፣ እንደተመረጥን እንኖራለን። ስለዚህ እግዚአብሔር መርጦ በዚህ ቦታ ላይ ሲያስቀምጠን ይህ ነው ቦታችሁ፣ የመንግሥተ ሰማያት አምሳል ይህ ነው፣ ሥጋው ደግሞ የሚገኝበት ይህ ነው ሲል፣ አንዳንድ ጊዜ ደግሞ እኛ ለማወቅ ወይ ብር ፈልገን ወይ በሆነ ነገር ደግሞ ወደ ኃጢአት እንገዛለን እንሄዳለን። ይህኛው አይደለም የእግዚአብሔር ልጆች። እግዚአብሔር የመረጠው ከዓለም አይደላችሁም ነው ያለ። እናንተ በዓለም ያለው ሁሉ ትታችሁ ተከተሉኝ አላቸው። እኔን ተከትላችሁኛል፣ ነገር ግን ዓለም ወደ እርሱም ብመጣ አልተቀበለኝም አለ። ሀበሊያው ሰመጻ ወሊያው ሰይተወትፍጎ ወደ ወገኖቹም መጣ፣ ወገኖቹም አልተቀበሉትም፣ የገዛ ወገኖች ገደሉት አለ። እኔን ከገደሉኝ እኔ ላድናቸው ልፈውሳቸው ስመጣ እነሱ ሰቅለው ከገደሉኝ፣ እነሱ ሰቅለው ካሳደዱኝ እናንተንማ ለምን አይገሏችሁም? እናንተንማ ለምን አያሰቃዩአችሁም? አዎ አምላክነቴን ያልተረዱ፣ ጌትነቴን ያልተረዱ፣ ቸርነቴን ያልተረዱ፣ በቸርነቴም ያልተመላለሱ፣ አድኖቴን ያላወቁ ሩቅ ቢሲ ነው ብለው በቤተ ዮሴፍ ስበላ ስጠጣ አይተው ሩቅ ቢሲ ነው ብለው ያሉኝ፣ እነዚህም ደግሞ በአባቴ ቤትም ቦታ የላቸውም ብሎ የተናገረው ኢየሱስ ክርስቶስ እየተሰደበ ታገሰ፣ እየተገረፈ ታገሰ፣ እየተቸነከረ ታገሰ። ይህን ሁሉ አድርጎ ነው የመረጠን፣ መርጦ ያስቀመጠን ምእመናን። ስለዚህ እናንተ ከዓለም ዓለም ይወዳል አለ። ዓለም በዓለም ያለውን በራሱ ያለውን ይወዳል አለ። በዓለም ምን አለ? ሌባ አለ። ኢየሱስ ክርስቶስን ሲሰቅሉት እኮ ምንድን ያሉት? የሐሰት ክስ አይደል ያመጡበት? የሐሰት ክስ አመጡ፣ የሐሰት ሪፖርት አቀረቡ። በወንበዴና በወንበዴ መካከል ደግሞ ሰቀሉት፣ ህዝቡን ለማሳመን። ህዝቡ ለምን ይህን ነቢይ ትገላላችሁ? ለምንድን ነው እንደዚህ የምታደርጉ ብለው እንዳይወቅሷቸው አንዱን ወንበዴ በግራ አንዱን ወንበዴ በቀኝ አድርገው በዚያ በኩል ሲመጣ እንደ ይህማ ወንበዴ ነው ብሎ በዚያ ወንበዴ ነው ለማለት፣ በዚህም ሲመጣ ይህም ወንበዴ ነው እናውቀዋለን ብለው ይህም ወንበዴ ነው ለማለት ለማስባል ነበር። ነገር ግን እነዚህ ትንቢት የተነገረላቸው በስደቱ ጊዜ የተሸከመው አንዱ ጥጦስ የሚባል ብዙ ነገር ዋጋ የከፈለ በዛን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የዛሬ 30 ዓመት እኔ ስሰቀል አብሮ ይሰቀላል፣ አንዱ የዲያብሎስ ዕድል ይሆናል፣ አንዱ ግን ለአባቴ ዕድል ይሆናል፣ አስቀድሞ ገነት ይገባል፣ ከአዳም ቀድሞ ይገባል ተብሎ የተነገረለት ስለሆነ በስቅላቱ ጊዜ ግን አብረው ተሰቅለው ተሳትፈዋል። በሰው ዘንዳ የተጠሉ ነበሩ፣ በእግዚአብሔር ዘንዳ ግን ተወደዋል። ያስወደዳቸው ደግሞ መልካም ሥራ ስለሰራ ነው። እኛ ይህን ሰውዬ የዚህን ልብስ መስረቅ አያስፈልገንም፣ አንዱን እንስረቅ ሲል ከዚያ ጀምር የሰረቁትን መውሰድ ትችላለህ፣ የኔውን ሰጠሃለሁ፣ ነገር ግን ያርግ አሁን መመለስ አለብን አለና የራሱን ያኛው ጥጦስ የራሱ ሰጠውና ተነሳና ተሸክሞ እንዲያውም እስከ በረሃ ድረስ ተሸክሞ ወሰደው። ጌታን ተሸክሞ ሲሄድ ግን አንገቱ ወዛ ይላል። ከነቢያት ልጆች አንድ ነው ማለት ጀመረ። አሁን አምላክነቱን ሊረዳ ፈለገ። አሁን አምላክነቱን ለመረዳት መመራመር ጀመረ። ያኛው ግን ያሽማጥጣል፣ ሊመራመር አልቻለም። በቀኝ የተሰቀለው በራሱ ገንዘብ ነው የዳነበት፣ በራሱ ገንዘብ። ያቺ ማጢት ማምጥታ ደግሞ በራሱ ገንዘብ ነው፣ የራሱን ገንዘብ ነው ያደረገችለት። የራሱን ገንዘብ ደግሞ የራሱ ማድረግ የራሱ ጥበብ ነው። ወርቁን ብትሉ ብሩን ብትሉ ማንኛውን እያመጡለት ከሩቅ ምስራቅ በዚያ በለት ጊዜ ያመጡም የራሱ ገንዘብ ነው፣ ማንም አይደለም። ሰውም የራሱ ገንዘብ ነው። ግን ሰው የማን ገንዘብ ነው? የእግዚአብሔር ገንዘብ ነው። የእግዚአብሔር ፍጥረት ነው፣ ፍጥረት እግዚአብሔር ስለሆነ። ስለዚህ ሰውን አሳምሮ በመልኩ የፈጠረ ስለወደደን ነው የመረጠን፣ ስለወደደን አከበረን። ስለዚህ እኛ ደግሞ የመረጠንን እግዚአብሔር ማወቅ ያስፈልጋል እንጂ ከዓለም መውጣት ያስፈልገናል። ከዓለም ካልወጣንን ተመልሰን ወደ ዓለም እንገባ ከሆነ ከንቶች ነን። እናንተ አሁን ትምህርተ መስቀል ተላብሳችሁ ስትመጡ ብዙውን ሰው ሰብካችሁታል እኮ፣ በሕይወታችሁ በልብሳችሁ እየሰበካችሁ መጣችኋል። ምክንያቱም ሰዎች ደግነት ሲሰሩ ሰይጣን በሰዎች ላይ ያድርና ምጽዋት እንዳይመጸውቱ ያደርጋል፣ ወይ ክስ ያመጣባቸዋል፣ ዝክር እንዳይዘክሩ መታሰቢያ እንዳያደርጉ ያደርጋቸዋል፣ ወይ አንድ ደካማ እንዳይረዱ ያደርጋቸዋል። ሰይጣን ስራው ማሰሳት ነው። ሰይጣን ስራው መልካም ነገር እንዳናደርግ ነው። እግዚአብሔር አምላካችን ይጠብቀን። ስለዚህ እንዲህ ካለ በኋላ እንዲህ ደግሞ ይላል ሐዋርያው ቅዱስ ጳውሎስ፣ ንጻ ጠባያችን የታደሰ ሁለተኛ ከእግዚአብሔር የተወለድነው በመንፈስ ቅዱስ ነው ይላል።
ቲቶ ምዕራፍ 3 ቁጥር 5 ላይ ተመልከቱት። ስለዚህ በመንፈስ ቅዱስ ካልተቃኘን፣ በመንፈስ ቅዱስ ካላደግን፣ በመንፈስ ቅዱስ ካልጎለመስን ልጅነታችን እናጣለን። ልጅነታችን ያገኘን በመንፈስ ቅዱስ ስለሆነ ያስተማረን፣ የመከረን፣ የገሰጸን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር። በእውነት አባታችን በመንፈስ ቅዱስ ተመስጦ በጣም በጣም ጥሩ ትምህርት አስተምረውናል። ለሳቸው ቃለ ሕይወት ያሰማል፣ ቃለ ሕይወት ያሰማል። አዎ ሁላችሁም በተመስጦ ነበረ የምትመለከቱትና የምንከታተለው። ትምህርት ማለት ይሄ ነው። እንማረዋለን፣ ከተግባሩ ደግሞ መገኘት አለብን ማለት ነው። ትንቢተ ናሆም ምዕራፍ 1 ላይ እንዲህ ይላል፣ እግዚአብሔር በነፋስና በወጀቡ መካከል ምን አለው? መንገድ አለው። በእውነት እግዚአብሔር በእኛ ውስጥ መንገድ አለው። አዎ እግዚአብሔር እኛን ስለሚፈልገን፣ እኛን ስለሚያጽናናን፣ እኛን ደግሞ ስለሚያበረታታን አንዳንድ ጊዜ ቤተ ክርስቲያናችንንም ሰድበን ለሰዳቢ መስጠት የለብንም። በቃ እኛ ቤተ ክርስቲያንን ሰድበን ለሰዳቢ መስጠት የለብንም። ልብ በሉት እንዴ! እግዚአብሔር ያለውን ነገር እኮ ያደርጋል። በቃ እኛ ስላልን አይደለም፣ እኛ ስለተናገርን አይደለም። እግዚአብሔር ባደረበት አድሮ ያንን ነገር ያደርጋል። አባቶችን መውቀስ፣ አባቶችን መክሰስ፣ ሌላውን ማድረግ ይሄ ተገቢ አይደለም። በቃ የሚያስተምሩትን ያስተምራሉ፣ የሚመክሩትን ይመክራሉ፣ የሚወቅሱትን ይወቅሳሉ። ጥሩ አይደለም። አባቶች ያዝናሉ። ብዙ የበቁ አባቶች እኮ አሉ። ሁሉም አንድ ካህን አንድ አባት ሲሰደብ ሁሉም አብሮ ተጨፍልቆ ምን ይሆናል? ይሰደባል። መሆን የለበትም። ግድ የላችሁም። ወደ ራሳችን ሕይወት እንመለስ። እግዚአብሔር የሚወደውን ስራ እንስራ። እግዚአብሔር መግቦቱን አቁሟል እንዴ? የሰው ልጅ ነው ከእግዚአብሔር የራቀው፣ የሰው ልጅ ነው። እግዚአብሔር መግቦቱን አላቋረጠም። ልብ ብላችሁ ይሁት። እኛ ስንተነፍስ እኮ እግዚአብሔር ለእኛ ሕይወት የሚሆን እስትንፋስ ባይሰጠን ቁመን ባልሄድን ባለንበት ደርቀን በቆየን እና እግዚአብሔር አምላካችን በእውነት በቃችሁ ይበለን። አገራችንን ሰላም ያድርግልን። ዝናቡን ዝናብ መምረት ያድርግልን። ኢትዮጵያ ሀገራችንን ተዋህዶ እምነታችንን ይጠብቅልን። የተወለዱትን ያሳድግልን። በሐዘን በስደት በልዩ ልዩ ፈተና ውስጥ ያሉትን ወገኖቻችንን እግዚአብሔር በምሕረቱ በቸርነቱ ይጎብኝልን። እኛ ከዚህ የተሰበሰብነውን ከፈተና ጠብቆ ከችግር ጠብቆ በሰላም ወደ የቤታችን እንድንገባ በሰላም በቤታችን እንድንኖር እግዚአብሔር አምላክ እንዲፈቅድልን ቅዱስ ስሙን እንዲብረን እንጠራለን። አባታችን ሆይ